ራስን አስታውቅልን። እኔ አሜን ነኝና ከቴንሲ ነው የመጣሁት። እሺ ያው ስለ ቶርናመንቱ ሁሉ ሰው ተናግሯልና ከአንተ መስማት የምንፈልገው ነገር ትላንት ስለወጡ ድልድሎች፣ ስለ ፊክቸሮቹ የትኛው ከባድ የትኛው ቀላል እንደሆነ የትኛውን ልናሸንፍ እንደምንችል ትንሽ ብንነግረን። እሺ ያው ፊክስቸራችን እንደሚታወቀው ከሁሉም ከቢ ሴክሽኖች ማለት ነው ከሶስቱም ቢ ሴክሽኖች ጋር ነው እና ያው ብዙም ከባድ የምንለው አይነት አይደለም። አቮይድ ማድረግ የምንፈልገው ቲምን አቮይድ አድርገናል። ለዚህ የተሻለ ተስፋ አለ። ላስት ሲዝን ወዘ ዲሳስተር ማለት ነው። በቃ በጣም ከባድ ሲዝን ነበረ ያሳለፍ ነው። ለዚህኛው ሲዝን በደንብ ተዘጋጅተናል እና የተሻለ ውጤት እንደምናሳይ ተስፋ አረጋለሁ። ያው እንደሚታወቀው አምና ካልካቸው አነጋጋሪ ነገሮች ውስጥ አንዱ ጳጉሜ 7 ስትሆን ቶርናመንቱን አሸፋን ያልከው ነገር ነው እና ስለሱ ትንሽ የምትለን ነገር ቢኖር። ምንም የምልህ ነገር የለኝም። ያው ጳጉሜ 7 አቱን ግን አልታወቀም። እሺ እናመሰግናለን። እሺ ስምንና ክላስን በመንገር ብትጀምር። ስሜ ዳዊት ፋሲል ነው። 11 ኤ ካፕቴን ነኝ። ያው ስለ ቶርናመንቱ ተጨማሪ ነገር ማውራት ያስፈልገንም እና ያው አምና እንዳየኑ በቶርናመንቱ በጣም ተፎካካሪ ጠንካራ ከምንላቸው ቡድኖች ውስጥ አንዳችሁ ናችሁና እናንተ አራቱ ደርሳችሁ ባለፈው ዓመትም ያው ለጥቂት የተሸነፋችሁትና በዚህ ዓመት ምን ተሻሽሉ እንዳሰባችሁ ምን ተጨማሪ ነገር እንደምንጠብቅ እስቲ ብትነግረን። እሺ ባለፈው ዓመት ሴሚፋይናል ደርሰን ነበር። በጣም ጥሩ ተጫውተን ግን መጨረሻ ላይ በሰራ ነው የሆነ በቃ ለማስተዋልም ስህተትም ብዛት አልቻለም እና ፋይናል መድረስ። በዚህ ዓመት ግን የተለየ እንደሚሆን በሙሉ እርግጠኛ ነን እና እዚህ ዓመት ጨዋታዎቻችንን ለማሻሻል ብዙ አይነት ስትራቴጂዎችን ማስበናል። እስቲ አንድ ላይ እናያለን። ስለዚህ ዝግጅት አድርጋችኋል ማለት? አዎ ከፍተኛ ዝግጅት አድርገናል። በጣም ከባድ የሆነ ቱርናመንት ነው የሚሆነው በዚህ ዓመት። በእርግጥ ከ12ኞች ብዙ ቻሌንጅ ይገጥመናል፣ ግን ባረግነው ዝግጅት እንደመረታቸው እርግጠኛ ነን። ስለዚህ ዋንጫ እንጠብቅ። አዎ ስሜ ጳውሎስ በሪዩን ይባላል። የ11 ሲ ካፕቴን ነኝ። እሺ ያው ቶርናመንቱ ሰኞ እንደሚጀመር ይታወቃል እና ስለ ቶርናመንቱ እንዴት እንደሚሄድ እንዴት እንደሚያልቅ ያው ስለ ቶርናመንቱ ትንሽ አጠር አድርገህ። ያው ቶርናመንቱ እንደተጠበቀው ነው፣ አሪፍ ይሆናል ብዬ አስባለሁ። የመጀመሪያ ቶርናመንታችን አይደለም፣ ግን ከዚህ በፊት እንደነበረው እንደማይሆን ተስፋ አደርጋለሁ፣ ላረጋግጥ እፈልጋለሁ። እሺ ያው ትላንት ስለወጡት የቡድን ድልድሎች አንዳንድ ነገር ብትለንና ያላችሁን ዝግጅት ያው አብረህ ብትነግረን። ትናንት በወጣው ድልድል መሰረት እንዳጋጣሚ ሆኖ አምና ካደረሱም ቲሞች ጋር ነው የደረሰው እና አሪፍ ይሆናል ብዬ አስባለሁ። አምና የተፈጠሩ ስህተቶች የሚፈጠሩ አይመስለኝም። ያው ባለመግባባት ምክንያትና ያው ቲሙ እርስ በርስ አለመናበብ ታይቶበት ነበር አምና እና እሱ እንደማይፈጠር እርግጠኛ ነኝ። አውርተን እንደምንገባና አትሊስት የሆነ ደረጃ ድረስ ደርሰን ያው እንትን እንደምንል ተስፋ አደርጋለሁ። ያው በቶርናመንቱ የመጀመሪያዎቹ ከ12 ቡድኖች ውስጥ 8 አልፋ 4 ይወድቃሉ እና ምን ያህል ድረስ ትሄዳላችሁ ብላችሁ ታስባላችሁ? የኛ ያው ቴምፖራሪ ጎላችን እዛ ቡድን ድልድል ውስጥ መግባት ነው ወይም ቶፕ 8 ውስጥ መግባት ነው። ከዛ በኋላ ደግሞ ያለውን ፈጣሪ ያውቃል። እሺ እናመሰግናለን ጳውሎስ። ስሜ ረያን ይባላል። የመጣሁት ከአቢሲና ኤፍሲ የ9 ሲ ካፕቴን ነኝ። እሺ ያው ስለ ቶርናመንቱ ከማለታችን በፊት ያው እናንተ 9ኛ ክፍሎች አዲስ ናችሁና እስካሁን በ3 ወር ቆይታችሁ ስለ ትምህርት ቤቱ ያው ያለን እስቲ አስተያየት ትንሽ ብነግረን። ትምህርት ቤቱ አዲስ ከመሆኑም የተነሳ አሁን በደንብ እየለመድ ነው እየመጣን ነው። ከአስተማሪዎቻችንም ጋር በአግባቡ እየተግባባን እየመጣን ነው እና አሪፍ ነው። ስለ ቶርናመንቱ ደግሞ ብትነግረን። ቶርናመንቱ አሪፍ ይሆናል ብለን ተስፋ እናደርጋለን እና እስካሁን ድረስም 12 ኤዎች በጣም አብላጫ በመውሰድ ይህን ቶርናመንት እንደበሉ እናውቃለን። እኛም 9ኛ ክፍል ከመሆናችን አንጻር 12 ኤዎች በጣም ትልቅ ሞራል ነው የሆኑን። ምክንያቱም ከ9ኛ ክፍል ጀምሮ አሁን እስካሉበት እስከ 11ኛ ክፍል ድረስ 4 ቶርናመንት ብቻቸውን ማሸነፍ ማለት ትልቅ ነገር ነው። እኛም የእነሱን አርአያ በመከተል ጥሩ ነገር እናመጣለን ብለን ተስፋ እናደርጋለን። መጨመር የምትፈልገው ነገር ካለ? ያው እኛ 9ኛ ክፍል ከመሆናችን የተነሳ ብዙ 11ዶችም 12ቶችም ሊቁን ይችላሉ፣ ግን ኳስ ሜዳ ነው፣ ኳስ ክብ ነው። ስለዚህ የሚፈጠረው ነገር አይታወቅም። አብረን እንመለከታለን። ስምህንና የመጣበትን ክላስ በማስተዋወቅ ብትጀምር። እኔም ያው ሙሴ ጌታቸው እባላለሁ። የመጣሁትም ከቴምቢ ወይም ሼቦ ኤፍሲ ነው። እሺ ያው ቶርናመንቱ አሁን ሰኞ እንደሚጀመር ይታወቃል እና ቶርናመንቱ እንዴት መሄድ ይመስላል? ያው ቶርናመንቱ እንደ በፊቱ አስደናቂ ወይም አሪፍ የሚሆን ይመስለኛል። የእኛም ቶርናመንቱ ላይ የተሻሉ ነገሮችን ለማሳየት እንሞክራለን። እሺ እንደዚህ ካልከን ያው ትላንት ፊክቸሮች ወጥተዋል እንደምታውቀውና ላይክ ስለወጡት ፊክቸሮች እና ስላላችሁ ዝግጅት አንዳንድ ነገር ብለን ብንጨርስ ምን ይመስላል?
ያው እስካሁን ምንም የተዘጋጀነው ነገር የለም። መዘጋጃ ሰዓትም አልነበረንም። የደረሱን ቲሞችም ጠንካራ ቲሞች ናቸው እና የተቻለን ለማድረግ እንሞክራለን። ስለዚህ የምታሸንፉ ይመስላችኋል? ምን እንጠብቅ? እስከ የሆነ ድረስ ምን ደርስ ይመስለኛል። ግን የሚቻል ከሆነ ለፈለገው ነገር እንሄዳለን። እሺ እናመሰግናለን። ያው እናመሰግናለን ሙሴ። እሺ አንዴ ራስህን አስተዋውቅ። አብርሃም እባላለሁ። የመጣሁት ከ12VC ነው። 12VC ነው ወክዬ ነው የመጣሁት። ሚልክ አስናቀ ከናይምቢ። ስሜ ዳንኤል ይባላል። የ11ቢ ካፕቴን ነኝ። ፍቅር ጥላሁን ከ12 ላስት ይር ሻምፒዮንስ። አለል ያስፈስ ይባላሉ ከ9 ኤ። እሺ የእናንተ ቲም 9ኛ ክፍል ከገባችሁ ጀምሮ 4 ቶርናመንት አሸንፋችኋልና ትምህርት ቤቱ እናንተ ማይሰጭቷል ለሰጭቶቻል and what do you plan በዚህ አመት? the fittest will survive ነው የምለው። ፊት ከሆንሽ በደንብ ሰርቫይቭ ታደርጊያለሽ። ስለዚህ 4 አመት አሸንፈናል። እውነት ነው። አሁን በዚህ በሚመጣው ቶርናመንት ደግሞ ያሰብነው ምንድነው ልክ እንደባለፈው አራት ቶርናመንቶች የቻሉን ለማድረግ እንሞክራለን። በደንብ እንጫወታለን። አሪፍ ጨዋታ ለማሳየትን ለማሸነፍ ነው የምንሞክረው ይሄን ቶርናመንት። ላስት ይር 11C እስከ ፋይናል ድረስ ደርሶ ነበር እናሸንፍም ነበር እና አሁን በዚህ አመት ደግሞ ምን ማድረግ አስባችኋል ለማሸነፍ ፋይናል ቶርናመንቱን? በላስት ይር ፋይናል የተሻለ ነገር የነበሩትን ችግሮችን ቀርፈን ለቀጣዩ ለአሁኑ የተሻለ ነገር ለማድረግ እንሞክራለን ብለን እናስባለን። እናንተ ላይክ አዲስ ባች ናችሁ 9ኛ ክፍል ሶ የዚህ ትምህርት ቤት ቶርናመንት ገና የመጀመሪያችሁ ነውና ከቶርናመንቱ ምን ኤክስፔክት ታደርጋለህ? አዎ እንደተባለው አዲስ ነን እና ከቶርናመንቱ በጣም ብዙ አሪፍ ነገሮች ሰምተናል። ድባቡ አሪፍ ይሆናል። ስፖርት ክለብ መዚያ በጣም በአሪፍ እጆች እንዳሉ ሰምተናል እና ደስታ እንጠብቃለን። አሪፍ ጨዋታዎች እንጠብቃለን። አዎ እንደ 9ኛ ክፍልነታችን ብዙ ሰው ሎሊ ራንክ ሊያደርግ ይችላል። ግን እኛ እስከ ሴሚ ፋይናል እስከ ኳርተር ፋይናል ልናሸንፍም እንችላለን። ኳስ ነው ሊፈጠር የሚችል አይታወቅም። ከዚህ ቶርናመንት በጣም ብዙ ነገሮች እንጠብቃለን። እናም እንደ አዲስ ገቢዎች ወይም እንደ 9ኛ ክፍሎች በጣም አንደርስቲሜት ተደርገናል እና እንደኛ ክፍል የምናስበው ዋንጫውን ለማንሳት ነው። እስካሁን ድረስ ያለውንም ፕሮግሬሳችንን ብታዩን እየተሻሻለን ነው እየመጣን ያለ ነው ኢች ይር። ስለዚህ ከባለፈው አመት ደግሞ የተሻለ ፐርፎርማንስ በዚህ አመት ጠብቃላችሁ ብለን እናስባለን። would you guess የት እንደርሳለን or ምናልባት ሴሚ ፋይናል ልንደርስ እንችላለን።